የትማማች ከተሞች ፕሮግራም የኢትዮጵያን ትምህርት ለኢትዮጵያኖች እያደረሰ ነው። በኢትዮጵያ ተወልደው ነገር ግን በጉዲፈቻ የውጭ ቤተሰቦችን የተቀላቀሉ ልጆችን ባስተማረች ጊዜ መልሽው ትዛዙ የእናት ሀገሯን ስም የሚመሰርቱትን ቃላት በመጻፍ እያንዳንዶቹ ቃላቶች እንዴት እንደሚነበቡ በመደጋገም አስተማረች። በተለይም የጰ ድምጽ ላይ በማተኮር የፊደሉን አነባበብ አስረግጣለች። ልጆቹም በስተመጨረሻ ቃሉን ከሷ ጋር ይሉ ጀመር። ፊደላቱንም ጻፉ። ቀጥለውም በመልሾ አጋዥነት ስማቸውን በአማርኛ ጻፉ። ይህ የሆነው ከኢትዮጵያ የጉዲፈቻ ልጆችን ከወሰዱ ወላጆች ጋር የኮርቫሊስ ስብሰባ በተካሄደ ቀን ሲሆን የጉዲፈቻ ልጆቹ በትማማች ፕሮግራም አማካኝነት ኮርቫሊስን እየጎበኘች ከምትገኘው መልሹ ለ2 ወራት ያህል ትምህርት ወስደዋል። መልሹ የኮርቫሊስ ትማማች ከተማ በሆነችው ጎንደር ኢትዮጵያዊ መምህርት ስትሆን በኮርቫሊስ ቆይታዋ ትምህርት ቤቶችን፣ ቤተ መጻሕፍትንና በኦሪጎን ስቴት ዩኒቨርሲቲ የትምህርት ክፍለ ጊዜዎችን ጎብኝታለች። ቤተ መጻሕፍትን በጎበኘችበት ወቅት ስታርት ሜኪንግ ኤ ሪደር ቱዴይ ስማርት የተሰኘው ከመዋለ ህፃናት እስከ 3ኛ ክፍል ለሚገኙ ልጆች የሚዘጋጀው የንባብ ፕሮግራም እጅግ እንዳስደነቃትና በኢትዮጵያም የተማረው ህዝብ ቁጥር አነስተኛ በሚባል ደረጃ በመሆኑ ለልጆች የማንበብም ሆነ ማንበብ ልጆችን ምን ያህል እንደሚረዳ የማድነቅ ባህል እንደሌለ ተናግራለች። በአሜሪካን ጫካ ለቴምር ተብሎ ጥቅም ላይ ሲውልም ተክሎች ተመልሰው እንዲተከሉ መደረጋቸውም እንዳስደነቃትና ወደ ኢትዮጵያ ስትመለስም የአካባቢ ሳይንስ ክበብ ለመመስረት እንዳቀደች ትናገራለች። መልሹ 4 የምትወልዳቸው ልጆች፣ 2 የጉዲፈቻ ልጆችና 8 ባደራ ቤተሰብነት የተረከበቻቸው ልጆች አሏት። ከኢትዮጵያ በጉዲፈቻነት የሚወሰዱ ልጆች በጉዲፈቻነት የሚወስዷቸው ቤተሰቦች እንደሚያንገላቷቸው ስለምትሰማ መልሹ በአሜሪካን ቤተሰቦች በጉዲፈቻነት የተወሰዱ ልጆችን ለማየት በጣም ጓጉታ እንደነበር ተናግራለች። የጉዲፈቻ ወላጆቹ እነዚህ ልጆች እንደወለዷቸው ልጆች ነው የሚቆጥሯቸው ብላለች። ዝግጅቱን በቤቷ ያስተናገደችው ክሪስታል ካርኖቭስኪ ለኛ ለጉዲፈቻ ወላጆች ልጆቹ ባህላቸውን እንዲያውቁ ማድረግ እጅግ ጠቃሚ ነገር ነው፣ ነገሮችን ለማወቅ እንዲጥሩ ያደርጋቸዋልም ብላለች።